ጀነት መግባት ትፈልጋለህ? ጀነት መግባት ትፈልጊያለሽ? እንግዲያውስ ይሄንን ሐዲስ አስተውል። ረሱሉላህ አሚን አለይሂ ሰላቱ ወሰላም ምን ይላሉ? ኩሉ ኡመቲ የድኹሉነል ጀነ፣ ሁሉም የኔ ኡመት እኮ ጀነት ይገባል አሉ። ኢላ መን አባ፣ እምቢ ያለ ብቻ ሲቀር። ቂለ ወመን የአባ ያ ረሱለላህ፣ ማን ነው እምቢ የሚለው ጀነት ግባ ተብሎ? ሷሐቦች በጣም ተደነቁ፣ ተገረሙ። ማን ነው እሱ ተብለው ሲጠየቁ መን አጣዕኒ ደኸለል ጀነ፣ እኔን የታዘዘኝ ጀነት ገባ። ወመን ዓሷኒ ፈቀድ አባ፣ ያመፀና እምቢ ያለ ግን እሱ ነው እምቢተኛው፣ ጀነት ግባ ሲባል እምቢ ያለው እንደማለት ነው። ሱብሃንአላህ። ታዲያ ነቢዩን እያመፅን ነው ወይስ እየታዘዝናቸው ነው? የእሳቸውን ትእዛዝ ድካ በድካ መከታተል ጀነትን ያስገባል። በተቃራኒው ከእሳቸው ተቃራኒ መሆን ደግሞ አደጋ ላይ ለጀሃነም ይዳርጋል። ነቢዩ አለይሂ ሰላቱ ወሰላም ያዘዙትን ሁሉ መታዘዝ አለብን። የከለከሉትን ተጠንቀቁ ያለንን ሁሉ መጠንቀቅ አለብን። ወኢያኩም ወሙህደሳቲል ኡሙር ብለዋል። አስጠነቅቃቸዋለሁ አዲስ ፈሊጥን አዲስ ፈጠራን ብለዋል። ሱናቸውን ደግሞ መንገዳቸውን ደግሞ ተመሰኩ ቢሃ አጥብቃችሁ ያዙ ብለዋል። ስለዚህ ባረከላሁ ፊኩም ነቢዩ አለይሂ ሰላቱ ወሰላም እሳቸው ጋር አብረን ጀነት መግባት የምንፈልግ ከሆነ በሱና ብቻ መብቃቃት፣ ቢድዓን አንቀረን መጥፋት አለብን። አላህ ሱብሓነሁ ወተዓላ በሱና ከሚጸኑ ሰዎች አላህ አድርገን። ለብዙሃን ተደራሽ እንዲሆን ኮፒ ሊንክ ሼር አይረሳ።